እንዴት ናችሁ? ውድና የተከበራችሁ የአሹ ሚዲያ ተከታዮች እንዴት ነው ኮላቦሬት የምናደርገው የሚለውን ዛሬ አብረን እናያለን። ከዛ በፊት ግን ይህን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ጀምሩ። ቀደም ብዬ ስለ ኮላቦሬት ጥቅም ምንድነው፣ ኮላቦሬት ማድረግ ምን ይጠቅማል፣ ጥቅሙ ምንድነው የሚለውን አንድ የተወሰኑ ነገሮች ላስቀምጥና ከዛ በኋላ ኮላቦሬት ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ኮላቦሬሽን ምንድነው ጥቅሙ? አንድ ሰው የእናንተን ቻናል ኮላቦሬት ካደረገ ያ ኮላቦሬት የሚደረገው አጠቃላይ ስለ ኮላቦሬት ካወራው የእናንተን ፕሮፋይል አንድ ሰው ወስዶ በራሱ ፕሮፋይል ላይ ማስቀመጥ ማለት ነው። ከታች በኩል አንድ ሰው የእናንተን ፕሮፋይል ያስቀምጣል ማለት ነው። ያ ሰው ሰብስክራይብ የሚያደርግ ሰው ወይም የገብቶ ቪዲዮን የሚያይ ሰው ማለት ነው የእናንተን ቪዲዮ ሰብስክራይብ ያደርጋል፣ ላይክ ያደርጋል ማለት ነው። በዛው አጋጣሚ የእናንተ ቻናል ማደግ ይችላል ማለት ነው። ስለዚህ ውድ ፋሚሊዎች አሁን ግን ቀጥታ ወደ ኮላቦሬሽን እንዴት እንደምናደርግ አሳያችኋለሁ ማለት ነው። እስከ መጨረሻ ቪዲዮ ተከታተሉ። በጣም ጠቃሚ መረጃ ስለሆነ እስከ መጨረሻ ተከታተሉ። እሺ አሁን ቀጥታ ወደ ኮላቦሬሽን እንሄዳለን። ኮላቦሬሽን እንዴት እንደሚደረግ አሳያችኋለሁ ማለት ነው። ቀጥታ እዚህ ጋር ዳሽቦርድ የሚለው ጋር እንዴት ትገባላችሁ ማለት ነው። ዳሽቦርዱ ጋር ትገባላችሁ። ከዛ ወደዚህ እንደዚህ ያደረጋችሁ እዚህ ጋር አንድ ቪዲዮ ኮላቦሬት እናደርጋለን ማለት ነው። እዚህ ጋር ለምሳሌ ፓብሊሽድ መሆን አለበት ቪዲዮ፣ ፓብሊሽድ የሆነ ቪዲዮ መሆን አለበት ማለት ነው። ስለዚህ እዚች ጋር እንገባለን። ያያችሁ ነው። እዚች ጋር ቪው ጋር እንገባለን። ከዛ እዚህ ጋር እርሳስ ምልክት አለች፣ የእስክሪብቶ ምልክት አለች። እሷ ጋር አንድ ጊዜ ክሊክ እናደርጋለን። ከዛ እንደዚህ ይመጣል ማለት ነው። እንደዚህ ከመጣ በኋላ ወደ ታች እንደዚህ እንጎትታለን። ወደ ታች እንደዚህ እንጎትታለን። እሺ አሁንም ወደ ታች እንሄዳለን። ወደ ታች እንሄዳለን። ከዛ እዚች ጋር ሾው ሞር የሚለው አለ። አንድ ጊዜ ሾው ሞር የሚለውን እንነካለን ማለት ነው። ሾው ሞር የሚለውን ስንነካ እንደዚህ ይመጣል። አሁንም ወደ ታች እንመጣለን። ወደ ታች ከመጣን በኋላ እኛ የምንፈልገው እቺ ነገር ናት። ኮላቦሬሽን ይላል። ኮላቦሬሽን ይላል። ኮላቦሬሽን ይላል። ስለዚህ ምንድነው የምናደርገው? እዚህ ጋር ኢንቫይት ኤ ኮላቦሬተር የሚል አለ። ሊንክ ነው። ስለዚህ እዚህ ጋር እንገባለን ማለት ነው። ኢንቫይት የሚለውን አንዴ እንነካለን። ከዛ በኋላ ምን እናደርጋለን? ኮላቦሬት እኛ ለኮላቦሬት የምንልከው ሰውየው ማለት ነው የኮላቦሬት የሚደረግበት ቻናል እዚች ጋር እንጽፋለን ማለት ነው። እስቲ አንደኛ ቻናልን ላስገባና አሹ ሚዲያ ኦኬ፣ እንደዚህ ይመጣል ማለት ነው። የፈለጋችሁትን ኮላቦሬት የሚደረግበት ቻናል እንደዚህ እዚህ ጋር ትጽፋላችሁ ማለት ነው። ከዛ በኋላ እንደዚህ ይመጣል። ከመጣ በኋላ እዚህ ጋር አሁን ለምሳሌ የራስን አካውንት ነው፣ አንዴ ክሊክ አድርግበት። ከዛ እንደዚህ ይመጣል። እንደዚህ ከመጣ በኋላ አለው አናላይቲክስ ኦር ቢዩንግ ይላል። ስለዚህ እቺ ነገር ኦን እናደርጋለን። ከዛ በኋላ ክሬት ሊንክ የሚለው እንነካለን። ከዛ እንደዚህ አይነት ሊንክ ይመጣል ማለት ነው። ሊንክ ከመጣ በኋላ እዚች ጋር አንዴ ኮፒ እናደርጋለን። ከዛ በኋላ ምንድነው የምናደርገው? ወደ ቀጥታ ወደ ቴሌግራም ወይም ወደ ኢሞ ወይም ዋትስአፕ እንልካለን ማለት ነው። ኮላቦሬት የሚደረግበት አካውንት ጋር እንልካለን ማለት ነው፣ በቴሌግራም ወይም በዋትስአፕ። ከዛ በኋላ ምንድነው እሱ ጋር ከደረሰ በኋላ ይሄን ሊንኩን ይከፍታል ማለት ነው። እሱ ይከፍታል። ከዛ አክሰፕት ይላል። እሱን አሳያችኋለሁ። እዚህ ጋር አሁን ኮፒ አድርገን ከዛ ወዴት ነው ወደ ኢሞ ወደ ሌላ አፕሊኬሽን ጋር እንገባለን ማለት ነው። እንግዲህ እናንተ ሊንኩን በዋትስአፕ ወይም በቴሌግራም ከላካችሁ በኋላ ያ የተላከበት ሰውየው ደግሞ
የእናንተን ሊንኩን ይከፍታል ማለት ነው። ከከፈተ በኋላ አክሰፕት የሚለው ይመጣል። አክሰፕት የሚለውን አክሰፕት አድርጎ ይቀበላል ማለት ነው። ከዛ በኋላ እሱ ጋር ፕሮፋይል ስር የእናንተ ቻናል ይቀመጣል ማለት ነው። በዚህ አጋጣሚ ደግሞ የእናንተ ቻናልም ያድጋል ማለት ነው። ውድ ፋሚሊዎች ጥያቄ ካላችሁ በኮሜንት ስር አስቀምጡልኝ። በቀጣይ ቪዲዮ እንገናኛለን። መልካም ቆይታ